ክብር ለእግዚአብሔር ይሁን። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በሀገር ውስጥም እንዲሁም ከሀገር ውጭ የምትገኙ ውድ አባቴ ቡሩካን እግዚአብሔር መልካም ነውና ከመልካምነቱ ሲያቋድሰን ስለሱ ቸርነት፣ ስለሱ መልካምነት፣ ስለሱ የአባትነት ፍቅር እንድንነጋገር እድል ሰጥቶናል። ስለዚህ ቃሉን የሚሰማ በእርጋታ ይቀመጣል ተብሎ በመጽሐፈ ምሳሌ እንደተነገረው ቃሉን መስማት በመከራ ውስጥም በእርጋታ እንድንቀመጥ ያደርገናል። ቃሉን መማር ችግር ቢመጣም ከእግዚአብሔር ጋር እንድንጸና ያደርገናል። ቃሉን መማር በየትኛውም በማይመች ሁኔታ ውስጥ ሁሉ ከእግዚአብሔር ጋር ተስማምተን ከሱ ጋር ተጣብቀን እንድንጓዝ ያደርገናልና እግዚአብሔር ከምንም በላይ እድል ሲሰጠን ቃሉን እንድናደምጥ፣ ቃሉን እንድንማር፣ ቃሉን እንድናጠና፣ ቃሉን ደግሞ እንድናሰላስል ጊዜ ይሰጠናል። ስለዚህ ይህ የተወደደ የእግዚአብሔር ጊዜ ነው። በዚህን ሰዓት ደግሞ እግዚአብሔር የእሱን ቃል እንድናጠና እድል ሰጥቶናል። ከኔ ጋር የያዕቆብ መልእክትን አብረን እናጠናለን። መጽሐፍ እንግዲህ በጥልቀት ሲመረመር እጅግ ሰፊ ነውና የእግዚአብሔር ነገር ተጨልፎ ተጠንቶ አይደረስበትምና እንደው ለመመልከት ያህል ሐሳቡን በአጭሩ ለመረዳት ያህል ያዕቆብ መልእክትን አብረን እንማማራለን። በያዕቆብ መልእክት ላይ ስናጠና እንግዲህ ያዕቆብ መልእክቱን ሲጽፍ ተደራሲ አድርጎ አድራሽ አድርጎ አድሬስ አድርጎ የጻፈላቸው እነማን ናቸው? እኚህ ሰዎች በምን ሁኔታ ነው ያሉት? ስለነዚህ ሰዎች ባጭሩ እናያለን። ደግሞ ጸሐፊው ማን ነው? ምን አይነት አንድምታ አለው? ምን አይነት ተቀባይነት አለው? የሚለውንም አስታከን እናያለን በጥናታችን ውስጥ። በማከልም የተጻፈበት ጊዜን፣ ወቅቱን፣ ሁኔታውን እየዳሰስን እናልፍና የመልእክቱ ዋና ዓላማ ምን ሊያስተላልፍ ነው የፈለገው ይሄ መጽሐፍ? ጸሐፊው ለነዚህ ሰዎች ተደራሲ አድርጎ ለተነሳባቸው ሰዎች ምን መልእክት ሊያስተላልፍ ነው የፈለገው የሚለውን ዓላማውን እናያለን። በመቀጠልም ደግሞ የመልእክቱ ልዩ ገጽታ ምን ገጽታ አለው? በውስጡ ምን እንድናውቅለት ነው የፈለገው? መልእክቱን በሚጽፍበት ሰዓት እነዛ ተደራሲ አድርጎ ለሚጽፍላቸው ሰዎች ምንን እንዲረዱለት ነው የፈለገው ይሄ ጸሐፊ? ይህንንም አለፍያል እንመለከታለን። የመልእክቱን የመጽሐፉን ልዩ ገጽታ በመጨረሻው ደግሞ የመጽሐፉን ቅኝት አጠቃላይ ከምዕራፍ 1 እስከ ምዕራፍ 5 ይህ ጸሐፊ ሐዋርያው ምን ሊያስተላልፍ ፈልጓል? በመጽሐፉ ላይ ምንን ይነግረናል? ከእግዚአብሔር ጋር ለመኖር፣ ከእግዚአብሔር ጋር አብሮ ለመቀጠል፣ ከእርሱ ጋር እንደ ሐሳቡ ለመጓዝ ምን ጭብጥ ነገር ያስጨብጠናል፣ ይሰጠናል? በጥናታችን ውስጥ ምንን መጨበጥ አለብን? ምንን መያዝ አለብን? ምንን መረዳት አለብን? የሚለው የመጽሐፉን ሙሉ ቅኝት ደግሞ በሁለት ከፍለን ከምዕራፍ 1 እስከ 5 ያለውን እንመለከታለን። የጌታ ስም ብሩክ ይሁን። ያዕቆብ መልእክትን ስናጠና በዋናነት ተደራሲ አድርጎ ይጽፋል። ይሄ ያዕቆብ መልእክቱን ሲጽፍ ለግለሰቦች ወይንም ለአንድ ሎካል ቸርች መልእክቱን አልጻፈም። በመጽሐፍ ቅዱስ ታሪክ እንደምንመለከተው ሐዋርያው ቅዱስ ጳውሎስ ለግለሰቦች ይጽፋል። ደግሞም ለቤተ ክርስቲያን ለአንድ አጥቢያ በአንድ ከተማ ላይ በአንድ ወረዳ ላይ በአንድ ስፍራ ላይ ላለች ቤተ ክርስቲያን ይጽፋል። ለምሳሌ ለሮሜ ብሎ በሮም ላለች ቤተ ክርስቲያን ይጽፋል። ለቆሮንቶስ ብሎ በቆሮንቶስ ላለች ቤተክርስቲያን ይጽፍላቸዋል። በግለሰብ ደረጃ ደግሞ ለቲቶ ብሎ ለመንፈስ ቅዱስ ልጁ በመንፈስ ለወለደው ላገለገለው ልጁ፣ ለጢሞቴዎስ ብሎ ደግሞ እንዲሁ በተመሳሳይ ሁኔታ ለግለሰቦች ለቤተክርስቲያን መሪዎች መልእክቱን ሲጽፍ እንመለከታለን። በእንዲህ ሁኔታ የአጻጻፍ ዘይቤ አይተን ወደ ያዕቆብ መልእክት ስንመጣ ያዕቆብ ከነዚህ ከሁለቱ የአጻጻፍ ዘይቤ ወጣ ባለ ሁኔታ ነው የሚጽፈው። ለአጥቢያ ቤተክርስቲያን ወይንም ሎካል ለሆነችው ቸርች አይደለም የሚጽፈው። ለግለሰብ ለቤተክርስቲያን መሪ ለሆነ አይደለም የሚጽፈው። የራእይ መጽሐፍን ስንመለከት ለመልአኩ ወስዶ ለዮሐንስ ሲገልጥ ለራእዩን በኤፌሶን ላለችው ቤተክርስቲያን መልአክ ይለዋል። ያ መልአክ ተብሎ የተጠራው እዛ ላይ አስተዳዳሪ፣ መሪ፣ መጋቢው፣ ፓስተሩ ማለት ነው።
በሰሙኔ ስም ላለችዋ መልአክ ይለዋል፣ ለመጋቢው ለፓስተሩ ማለት ነው። ለግለሰብ ተጽፎ እናገኛለን። ያዕቆብ ግን ከነዚህ ከሁለቱ ለቤተ ክርስቲያን አድራሻ ካደረገው ሐዋርያው ቅዱስ ጳውሎስና ለግለሰቦች ለመሪዎች አድራሻ አድርጎ ከተጻፈበት የአዲስ ኪዳን የአጻጻፍ ዘይቤ ወጣ ብሎ ተበትነው ላሉት ሰዎች እያለ ይጽፋል። ተበትነው ላሉት ገና ሲጀምር መልእክቱን የእግዚአብሔርና የጌታችን የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ይላል። ለተበተኑት ለ12 ወገኖች። እንግዲህ 12 ወገኖች እነማን ናቸው ብለን ስናነሳ በዚህ በመጽሐፍ ቅዱስ ይዘት ላይ የአብርሃም የልጅ ልጆች የሆኑ ያዕቆብ የወለዳቸው 12 ቤተሰቦችን እናገኛለን። የዕብራውያን ጸሐፊ የቀደሙት 12 የአባቶቻችን የሃይማኖት መሪዎች አሊያም ደግሞ የአባቶች የነገዶች መሪ ብሎ እንደጠቀሳቸው 12 ልጆችን ያዕቆብ እንደወለደ መጽሐፍ ቅዱስ ያስነብበናል። ስለዚህ ለነዚህ ለ12ቱ ነገዶች ነው አድራሻ አድርጎ የሚጽፈው። እነዚህ 12 ነገዶች ደግሞ ከ12ቱ ነገዶች ይሁዲ እምነት ውስጥ የነበሩ ከይሁዲ እምነት ወጥተው ደግሞ ክርስትናን ተቀበለው በክርስቶስ ኢየሱስ አምነው የዘላለም ሕይወትን የገቡ የወረሱ በዘላለም ሕይወት የታጩ ደግሞ በምድር ሲመላለሱ እንደ እግዚአብሔር ሐሳብ ክርስቶስ ኢየሱስን ለዓለም ሊገልጡ ከተለዩት ሰዎች መካከል ነው። የይሁዲ እምነት ተከታዮች ናቸው። የአብርሃም ወገኖች ናቸው። ከ12ቱ ነገድ የተውጣጡ በክርስትናው ዓለም ግን ክርስቲያን ሆነው የተጠሩት ማለት ነው። ለነዚህ ሰዎች አድራሻ አድርጎ ይጽፍላቸዋል። እንግዲህ እነዚህ ለ12ቱ ነገድ ሲጽፍ ምን አይነት ናቸው፣ በምን ሁኔታ ነው ያሉት ብለን ስናይ ራሱ ያዕቆብ ይነግረናል። ለተበተኑት ለ12ቱ ነገዶች ለተበተኑት እኛ ከ12 ነገድ ተውጣጥተው ክርስትናን ያገኙ የክርስትና ብርሃን የበራላቸው ወደ ክርስቶስ ኢየሱስ ዘላለማዊ ዕቅድ የመጡቱ ነገር ግን የተበተኑት ለነሱ ይጽፋል። ለምንድን ነው የተበተኑት እኚህ ሰዎች? ወዴትስ ነው የተበተኑት ስንል የሐዋርያት ሥራን ጸሐፊ ሉቃስ እንዲህ እያለ ያስነብበናል። በዚህ በሐዋርያት ሥራ 8ኛው ምዕራፍ 1ኛው ቁጥር ላይ በቤተ ክርስቲያንም ከባድ ስደት መጣባት። እንጀራን እንዲያሳልፉ ከተመረጡት ከ7ቱ ዲያቆናት መካከል አንዱ በእግዚአብሔር ጸጋ እጅግ የበረታ መንፈስ ቅዱስ በኃይል ይጠቀምበት ከነበረው አንዱ እስጢፋኖስ እርሱ ተወግሮ ከተገደለ በኋላ በቤተ ክርስቲያን ላይ ስደት መጣባት ይላል። ስደት መጣባት። ቤተ ክርስቲያን በኢየሩሳሌም በአንድነት ጸንታ ትኖር ነበረ። ምንም እንኳ ኢየሱስ ክርስቶስ አጽናኙ ከመጣ በኋላ በይሁዳ፣ በኢየሩሳሌም፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ቢነግራቸው ያንን ምስክርነት የተሰጣቸውን የተስፋ ቃል ተቀብለው መውጣት አልቻሉም ነበር እስከዛ ያ ስደት እስኪመጣ ድረስ። ነገር ግን በእስጢፋኖስ ላይ በተደረገው ግድያ ምክንያት ቤተክርስቲያን ስደት መጣባትና ተበተነች። ከተበተኑት መካከል እነዚህ ከ12ቱ ነገድ ወደ ክርስትናው የመጡት ውስጥ ይገኙበታል። ለነዚህ ሰዎች ነው የሚጽፍላቸው። የተበተኑት ስደት ስለመጣ በአማኞች ላይ ስደት ስለታወጀ፣ ሞት ስለታወጀ፣ እስጢፋኖስ ስለተገደለ፣ ቀጥሎ ደግሞ በእያንዳንዳቸው ላይ ሊደርስባቸው ስለሚችለው መከራ አስበው ወደ ዓለም ዳርቻ ተበተኑ። ምናልባት ስናየው ይሄ የመንፈስ ቅዱስ አሰራር ነው ልንል እንችላለን። ቤተክርስቲያን ዝም ብላ የተሰጣትን ኃላፊነት ይዛ በተቀመጠችበት ጊዜ በመልካም ጊዜ ሄደው ወንጌልን እንዲያስተጋቡ ወንጌልን ለዓለም እንዲያዳርሱ ታዘው ሳለ ዝም ብለው ሲቀመጡ መከራ ሲመጣ በመከራ ምክንያት ወደ ዓለም ሁሉ ተበትነው ወንጌልን እንዲያዳርሱ እንዳስቻላቸው እናነባለን። ስለዚህ ስደት መጣባት፣ ተሰደዋል። እኚህ ሰዎች በተለያየ አቅጣጫ ላይ ተበተኑ። ለነዚህ ለተበተኑት ሰዎች ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ 1ኛው ምዕራፍ ቁጥር 1 ጀምሮ ሲጽፍ እንዲህ ይላቸዋል። በጳንጦስ፣ በገላትያ፣ በቀጰዶቅያና በእስያ ተበተኑ። እኚህ ሰዎች ተበተኑ፣ ወንጌል ይዘው ተበተኑ። ስደት መጥቷል በቤተ ክርስቲያን ላይ።
ስጋት ደቅኖባቸዋል። በዛ በኢየሩሳሌም ከተማ መቆየት ስላልቻሉ ተበተኑ። እግረ መንገዳቸውን ወንጌልን ይዘው ግን ይሄዱ ነበር። በሄዱበት ስፍራ ሁሉ ወንጌልን ይሰብኩ ነበር። በሄዱበት ቦታ ሁሉ ወንጌልን። ከነዚህ መካከል ከሰባቱ ዲያቆናት አንዱ የሆነው ከእስጢፋኖስ ጋር አብሮ የተሾመው ወደ ኢትዮጵያ ወንጌል እንዴት እንደገባ መጽሐፍ ሲነግረን ቀጥታ ወደ ሰማርያ ወርዶ ነበር ይላል። ወደ ሰማርያ ወርዶ ኢየሱስ ክርስቶስንም ሰበከላቸው። ቃሉን የሰሙት ሁሉ ኢየሱስን ተቀበሉ፣ ወደ ክርስትና ሕይወትም ዘወር ብለው ተመልሰው ገቡ ይላል። ስለዚህ ተበትነዋል። ሲበተኑ ቃሉን ይዘው ሄደዋል። ወደ ምድር ዳርቻ ሁሉ አስቀድሞ ጌታ እንደነገራቸው ቃሉን ይዘው ተሰደዱ። ለነዚህ ሰዎች ይጽፍላቸዋል። እኚህ ሰዎችን ስንመለከት በዚህ በሐዋርያት ሥራ ሉቃስ ሲጽፍ 11ኛው ምዕራፍ ቁጥር 19 ጀምሮ እንዲህ እያለ ይናገራል። የተበተኑትም በፊንቄ በቀጰዶቅያና በአንጾኪያ ይዞሩ ነበረ። አንድ ቦታ ጸንተው መቀመጥ አልቻሉም። ስደት መጥቶባቸዋል። የሚሄዱባቸው ሀገራት፣ አውራጃዎች፣ ወረዳዎች ሁሉ የማያውቋቸው ያልተወለዱባቸው ያላደጉባቸው ስፍራ ስለሆኑ በሄዱበት ቦታ ሁሉ አንድ ቦታ ጸንተው የመቀመጥና የመረጋጋት እድል አልገጠማቸውም። የዕብራውያን ጸሐፊ ይህንን አስታኮ እንዲህ ይላል 11ኛው ምዕራፍ ላይ ቁጥር 38 ሲደርስ እነዚህ ያመኑት ሰዎች በእምነት የተመሰከረላቸው ሆኖ በአንድ ስፍራ መጽናት አልቻሉም። ለምን? ዓለምን ናቁ። በተራራው በሸለቆ በዱሩ በገደሉ በበረሃው ተቅበዘበዙ ይላል። ተቅበዘበዙ። ኢየሱስ ክርስቶስን አምነው እርሱን ተቀብለው በመጣባቸው ስደት ምክንያት ተቅበዘበዙ። ዓለምንም ዞሩ። በፊንቄ በቆጵሮስ በአንጾኪያ እስከ ምድር ዳርቻ ድረስ ወንጌልን ይዘው ይዞሩ ነበረ። ለነዚህ ሰዎች ነው አድራሻ አድርጎ የሚጽፈው ይሄ ጸሐፊ ያዕቆብ መልእክቱን ሲጽፍ ለነዚህ ለተበተኑት ከ12ቱ ነገድ ለተጠሩት ክርስትና ለተቀበሉት በተቀበሉበት ክርስትና ደግሞ ዋጋ እየከፈሉ ላሉት ስደት ለታወጀባቸው ወደ ዓለሙ ሁሉ ለተበተኑት ነገር ግን ኢየሱስ ክርስቶስን ይዘው ለሄዱት ለነሱ አድራሻ አድርጎ ስፔሲፊክ ይጽፍላቸዋል። ስለዚህ ምዕራፍ 1 ቁጥር 1 ላይ ለተበተኑት ለ12ቱ ነገዶች ይላል። ይህ መልእክት እነሱን አድራሻ አድርጎ እንደተጻፈ እንመለከታለን። በመቀጠል ደግሞ ለማን የጻፈው ተደራሲ የሚያደርገው ማንን ነው? ተደራሲ አድርጎ የጻፈው ለማን ነው ስንል እነዚህ ከአይሁድ የተውጣጡት ክርስቲያኖች በወንጌል የተደረሱ ወንጌል ያገኙ ኢየሱስ ክርስቶስን ይዘው ደግሞ ለዓለም ምስክርነት የወጡ እንደሆኑ በዚሁ በያዕቆብ መልእክት ምዕራፍ 5 ቁጥር 4 ላይ እንዲህ የሚል ቃል እናነባለን። ጌታ ጸባኦት የሚል ቃል ተጽፎ እናገኛለን። ይሄ ጌታ ጸባኦት የሚለውን ስም አምኖ ተቀብሎ የሚጠራ ማን ነው ብንል ከአይሁድ ውጪ በዛን ሰዓት ማግኘት አንችልም። አይሁድ ነው ይሄንን ስም የሚያውቀው። ከአይሁድ ወገን የሆነ ነው ይሄንን ስም የሚረዳው። ከአይሁድ ወገን የሆነ ሰው ነው ይሄንን ስም የተቀበለው። ሊጠራው ደፍሮ የሚችልም አንድ አይሁዳዊ ካልሆነ በስተቀር የትኛውም አረማዊ ስሙን ሊጠራ አይችልም። በአይሁድ ዙሪያ ያሉት ሕዝቦች ይሄንን ስም አያውቁትም፣ አያምኑበትም፣ አልተቀበሉትም፣ ደግሞም ደፍረው አይጠሩትም ነበረ። ይህንን ስም የተቀበለ አይሁድ ነው፣ ያመነው አይሁድ ነው፣ ሊጠራ የሚችለው አንድ አይሁዳዊ ነው። ስለዚህ ሐዋርያው ሲጽፍ ያዕቆብ መልእክቱን ለነዚህ ሰዎች አድራሻ አድርጎ እንደጻፈ ተደራሲ ያደረገው እነዚህን አይሁዳውያንን እንደሆነ ሁለተኛው ማረጋገጫችን በዚሁ በያዕቆብ መልእክት 5ኛው ምዕራፍ ቁጥር 4 ላይ ጌታ ጸባኦት የሚለው የስም አጠራር ያብራራልናል ማለት ነው። በሁለተኛ ደረጃ የምንመለከተው በዚህ በያዕቆብ መልእክት ጸሐፊው ማን ነው የሚለውን ነው። ታይትሉ ሲጀምር የያዕቆብ መልእክት ይላል። እሱም የእግዚአብሔርና የጌታችን የኢየሱስ ክርስቶስ ባሪያ ያዕቆብ ይላል። ያዕቆብ እንደሆነ ይገልጻል። ነገር ግን የትኛው ያዕቆብ ነው? በአዲስ ኪዳን ላይ ወደ 4 የሚደርሱ ያዕቆብ በሚለው ስም የተጠሩ ሰዎች እንዳሉ መጽሐፍ ቅዱስ ያስነብበናል። ከነዚህ ወደ 4 ከሚደርሱ ግለሰቦች መካከል የትኛው ያዕቆብን የጻፈው? ለምሳሌ
በዚህ በማቴዎስ ወንጌል 4ኛው ምዕራፍ ቁጥር 21 ላይ ኢየሱስ ክርስቶስ አገልግሎቱን ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ይህንን የንስሐ ጥሪ አዋጅ እየተናገረ በሚዞርበት ጊዜ መጀመሪያ ጴጥሮስና ወንድሙ እንድርያስን አገኘ፣ እነሱን ጠራ። በሁለተኛ ደረጃ እልፍ ብሎ ሲሄድ ከአባታቸው ከዘብዴዎስ ጋር አሳ ሊያጠምዱ መረባቸውን እያስተካከሉ ባሉበት ሰዓት ዮሐንስና ወንድሙ ያዕቆብን አገኛቸው ይላል። እርሱም ተከተሉኝ ሰውን አጥማጅ አደርጋቸዋለሁ ሲል አባታቸውን ትተው ኢየሱስን ተከተሉት ይለናል ማቴዎስ ወንጌሉን ሲጽፍ። ስለዚህ ከተጠሩት መካከል አንዱ የዘብዴዎስ ልጅ ያዕቆብ ነው ማለት ነው። በሁለተኛ ደረጃ የእልፍዮስ ልጅ ያዕቆብ እያለ ማቴዎስ ወንጌሉን ሲጽፍ 10ኛው ምዕራፍ ቁጥር 3 ላይ ይጠቅሰዋል። የእልፍዮስ ልጅ ያዕቆብ ሌላኛው ያዕቆብ ነው። በሶስተኛ ደረጃ የተጠቀሰው ታናሹ ያዕቆብ የተባለው ነው። እሱም በዚህ በማርቆስ ወንጌሉን ሲጽፍ 15ኛው ምዕራፍ ቁጥር 40 ላይ ታናሹ ያዕቆብ እያለ ከታላላቆቹ ሊለይበት የሚችለውን የታናሽነት ስያሜ ሰጥቶ ያዕቆብን ይጠቅሰዋል። ሶስተኛ የተጠቀሰው ይሄ ታናሹ ያዕቆብ የተባለው ነው። በአራተኛ ደረጃ የጌታ ወንድም ያዕቆብ ይለዋል መጽሐፍ። የጌታ ወንድም ያዕቆብ በማቴዎስ ወንጌል 13ኛው ምዕራፍ 55ኛው ቁጥር ላይ ሲደርስ ይህንን የጌታ ወንድም የሆነውን ያዕቆብን ማቴዎስ በመጽሐፉ ላይ ይጠቅሰዋል። 4 ግለሰቦች አሉ የተጠሩት። እነሱም የዘብዴዎስ ልጅ ያዕቆብ፣ እንዲሁም የእልፍዮስ ልጅ ያዕቆብ፣ ታናሹ የተባለው ያዕቆብና የጌታ ወንድም ተብሎ የተጠራው ያዕቆብ ናቸው። ከነዚህ ከ4 ግለሰቦች መካከል ሰዎች መካከል አገልጋዮች መካከል ስማቸው ከተጠቀሰው የትኛው ነው ይሄንን መልእክት ሊጽፍ የሚችለው ብለን ስናጠና የመጀመሪያው የዘብዴዎስ ልጅ ያዕቆብ እንዳልጻፈው መጽሐፍ ይነግረናል። ለምን? እንደ ቤተክርስቲያን ታሪክ በ44 ዓመተ ምህረት ላይ ያዕቆብ እንደተሰዋ ሄሮድስ አንገቱን እንደሰየፈውና እንደተሰዋ መጽሐፍ ያስነብበናል። በ44 ዓመተ ምህረት ላይ ቀደም ብሎ ማለት ነው። ስለዚህ ይሄ ሰው የዮሐንስ ወንድም የሆነ የዘብዴዎስ ልጅ ይህን መልእክት ሊጽፍ አይችልም። በቤተ ክርስቲያን ታሪክ የመጀመሪያው ሰማዕት ሆኖ አንገቱን የተሰዋው እርሱ እንደሆነ ይነግረናልና ቀደም ብሎ ስላረፈ ሰማዕትነትን ስለተቀበለ እሱ እንዳልጻፈው ግልጽ ነው፣ ያሳየናል ማለት ነው። በሁለተኛ ደረጃ የእልፍዮስ ልጅ ያዕቆብ የተባለውና ታናሹ ያዕቆብ እንዳልጻፉት የቤተ ክርስቲያን ታሪክ ሲያስጠናን ወይንም መጽሐፍትን ስናገላብጥ ጉልህ ሚና የላቸውም በመጽሐፍ ቅዱስ ላይ። ወይ ደግሞ ይህን ይመስላል አገልግሎታቸው፣ እንዲህ አይነት አገልግሎት ነበራቸው፣ እንዲህ አድርገው በዚህ አልፈው በዚህ ወጥተው እንዲህ አይነት ስራ ሰርተዋል የሚል ጉልህ ሚና ተጽፎላቸው ስለማናይ የመጽሐፍ ቅዱስ አዋቂዎች በዚህ ጉዳይ ላይ እነሱኝ 2 ግለሰቦች እንዳልጻፉት ስምምነት ላይ ይደርሳሉ ማለት ነው። ስለዚህ የዚህ መልእክት ጸሐፊ ይወርድና የጌታ ወንድም ተብሎ የተጠራው ያዕቆብ ላይ ያርፋል። ማቴዎስ ወንጌሉን ሲጽፍ 13ኛው ምዕራፍ 55ኛው ቁጥር ላይ የገለጸው አገልጋይ ማለት ነው። ይህ የጌታ ወንድም የተባለውን ስናየው አስቀድሞ በጌታ በኢየሱስ ክርስቶስ እምነት የለውም ነበረ፣ አያምንም ነበረ። የጌታን ነብይነት፣ የጌታን ካህንነት፣ የጌታን አስተማሪነት፣ የጌታን የአገልግሎት እንቅስቃሴ ሁሉ አምኖ የማይቀበል ሰው ነበረ። መጽሐፍ እንደሚያስረዳን ዮሐንስ ወንጌሉን ሲጽፍ 7ኛው ምዕራፍ ቁጥር 3 ጀምሮ ለበዓል የመውጫ ሰዓት ወደዚያ ወደ ምኩራብ ወደ አይሁድ ስፍራ የመውጫ የሚሰበሰቡበት ቦታ የመውጣት እድል በተገኘበት ጊዜ ይሄው ወንድም እንዲህ ይለዋል ከወንድሞቹ ጋር ሆኖ ራሱን ነብይ ነኝ ብሎ የሚጠራ ደግሞም ደቀ መዛሙርትን ማፍራት የሚፈልግ አካል ይሄ በጎ አጋጣሚ ነውና ለምንድነው ወደ በዓሉ እማትወጣው? አሁን ውጣ፣ በዛም ድንቅህን አሳይ፣ እጅህን አሳይ፣ ኃይልህን አሳይ፣ የነብይነትህን ሁኔታ አሳይ፣ ደቀ መዛሙርትም አይተው ባንተ ያምኑብህ ዘንድ እያለ ምጸታዊ ንግግር ማለት ይሄ የንቀታዊ ንግግር የማሾፍ አይነት ንግግር ሲጠቀምና ያለን በዮሐንስ ወንጌሉን ሲጽፍ 7ኛው ምዕራፍ ላይ ቁጥር 3 ጀምሮ። ስለዚህ ይህ ሐዋርያ ከወንድሞቹ ጋር ሆኖ በጌታ ላይ እንዲህ አይነት ንግግር ይናገር የነበረ አብረው ስለተወለዱ አብረው ስላደጉ በአንድ ቤት በአንድ መንደር
በደንብ ስለሚያውቀው ከዛ ሞቲቭ የተነሳ ለኢየሱስ ክርስቶስ ያለው ምልከታ ልዩ ነበረ። በአገልግሎቱ አይቀበለውም። አገልግሎቱን አክሴፕት አድርጎ ከእርሱ ጋር ለመጓዝ እድል አልሰጠውም። አያደምጥም ነበር ይሄ ግለሰብ። ነገር ግን ከትንሣኤ በኋላ ኢየሱስ ክርስቶስ በአይሁድ ሸንጎ ተፈርዶበት፣ በጲላጦስ ፊት በሸንጎ ላይ ቀርቦ በአደባባይ ተፈርዶበት፣ የሞት የስቅላት ቅጣት ተፈርዶበት፣ አንድ ሰው ሊሰቀል ሲል የሚደርስበት ነገር ሁሉ ተደርሶበት ተገርፎ ያን መከራ ሁሉ ተቀብሎ ኢየሱስ ተሰቅሎ ተቀብሮ ሞትን አሸንፎ በሶስተኛው ቀን ከተነሳ በኋላ ይሄ ወንድም በኢየሱስ ክርስቶስ እንዳመነ መጽሐፍ ይነግረናል ማለት ነው። ስለዚህ ከዚህ ከትንሣኤ በኋላ ይህ ሰው ወደ ኢየሱስ ክርስቶስ ይመጣና የሱን አገልግሎት ሲካፈል አብሮትም መጓዝ ሲጀምር ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ መልእክቱ 15ኛው ምዕራፍ ቁጥር 7 ላይ ጌታ ኢየሱስ ክርስቶስም ለወንድሙ ለያዕቆብ ከትንሣኤ በኋላ እንደተገለጠለት ያስረዳል። ከዚህ የኢየሱስ ክርስቶስ ከትንሣኤ በኋላ መገለጡን አስታኮ ይህ ሐዋርያ በእርሱ ሲያምንና እርሱን ሲከተለው መጽሐፍ ይነግረናል። ይህ ሐዋርያ እጅግ የከበረ ሚና ከዚህ ከትንሣኤ በኋላ ሲጫወት እንመለከታለን። ሐዋርያው ቅዱስ ጳውሎስ በመጀመሪያ ጊዜ ወደ ኢየሩሳሌም ለጉብኝት ሲወጣ ለአገልግሎት ሲሄድና ለመጨረሻም ጊዜ ወደ ኢየሩሳሌም ለአገልግሎት እንቅስቃሴ ባደረገበት ጊዜ በመጀመሪያውም ጉዞ ያገኘው ይሄንን የጌታን ወንድም ያዕቆብን ነው። በሁለተኛም ጊዜ ያገኘው ለመጨረሻም ጊዜ ያዕቆብ የጌታን ወንድምን ነው። በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ በአንደኛው ምዕራፍ ቁጥር 19ና በሐዋርያት ሥራ 21ኛው ምዕራፍ 18ኛው ቁጥር ላይ ሉቃስ ጽፎ እንደሚያስነብበን ማለት ነው። በመጀመሪያ ዙርም በመጨረሻው ዙርም ወደ ኢየሩሳሌም ሲወርድ ሐዋርያው ቅዱስ ጳውሎስ የተገናኘው ከዚህ አገልጋይ ጋር ነው። ይቀጥልና ሐዋርያው ቅዱስ ጳውሎስ ይህንን ያዕቆብን የቤተ ክርስቲያን አምድ ብሎ ይጠራዋል። የቤተ ክርስቲያን አምድ በገላትያ መልእክቱ 2ኛው ምዕራፍ ቁጥር 9 ላይ ማለት ነው። አምድ ማለት ይሄ ፒለር፣ ምሰሶ፣ ቋሚ ነገር ማለት ነው። የቤተ ክርስቲያን ቋሚ ነው፣ የቤተ ክርስቲያን ምሰሶ ነው ብሎ ይህንን ሐዋርያ ቅዱስ ጳውሎስ ሲጠራው መጽሐፍ ያስነብበናል። በዚህ አላበቃም። ሐዋርያው ቅዱስ ጴጥሮስም ያዕቆብ ሐዋርያው አንገቱን ከተሰየፈና ሰማዕትነት ከተቀበለ በኋላ ሄሮድስ አይሁድን ደስ እንዳሰኛችሁ ተመልክቶ መልሶ በሁለተኛ ጴጥሮስን ሊገለው አሰበና ወደ እስር ቤት ጣለው አለ። እግዚአብሔር መልአኩን ልኮ ከእስር ቤት ካወጣው በኋላ ጴጥሮስ በቀጥታ ስለሱ ወደሚጸልዩ ሰዎች ሄደና ይህንን መልእክት አስተላለፈ። አይዟችሁ፣ የጸሎታችሁ ምላሽ ይሄ ይሆናል። ጌታ መልአኩን ልኮ ከእስር ቤት ነፃ አውጥቶኛል። ሂዱና በቀጥታ ለያዕቆብ ንገሩት ይላል። ይሄን የምስራች ያዕቆብ ማለት በኢየሩሳሌም ላለችው ቤተክርስቲያን ፒለር፣ አምድ የሆነ መጋቢ የሆነ መሪ ነው፣ መሪ አገልጋይ ነው ማለት ነው። በዚህ ብቻ አላበቃም። በኢየሩሳሌም በነበረው አብይ ጉባኤ ላይም የሐዋርያት ሥራ ጻፊ ሉቃስ ሲነግረን 15ኛው ምዕራፍ ከቁጥር 1 ጀምሮ ስንሄድ በተለይ ቁጥር 13 ላይ ሲደርስ ውሳኔ ሰጪ ሆኖ ያዕቆብ እንደቀረበ ይናገራል። በዚህ በመገረዝና ባለመገረዝ መካከል ውዝግብ ሲነሳ ከይሁዳ የወረዱ ሰዎች መጡና ካልተገረዛችሁ መዳን አትችሉም ብለው ተከራከሩ ይላል። ክርክሩ በበረታ ጊዜ ቀጥታ ወደ ኢየሩሳሌም የተላኩት እነ ቅዱስ ጳውሎስ እና እነ በርናባስ ወደ ኢየሩሳሌም ሄደው በአባቶች በሃይማኖት መሪዎች በነበሩ በሐዋርያት ፊት ቀርበው ከነ ቅዱስ ጴጥሮስ ጋር ክርክር ከተደረገ በኋላ እነ ቅዱስ ጴጥሮስ መልስ ሰጡ፣ እነ ቅዱስ ጳውሎስ መልስን ሰጡ፣ ተናገሩ። መደምደሚያ ያደረገው ግን ይሄ ሐዋርያ ያዕቆብ ነው። የሱ ቃል ከተነገረ በኋላ ከነቢያት መጽሐፍ ጋር እንደሚስማማ ደግሞ ከትንቢት ቃል ጋር እንደሚስማማ እግዚአብሔር የዳዊትን ድንኳን እንደገና እንደሚያንጻት መልሶ እንደሚተክላት ስብርባሪዋን ሁሉ ፍራሿን ሁሉ አድሶ እንደሚያንጻት በተናገረ ጊዜ ጉባኤው በአንድነት ስምምነት ላይ ደረሰ ይላል። በዚህ ብቻ አላበቃም። የዚህ ሰው ታሪክ ይሁዳ አንዲት ምዕራፍ ያለችው መልእክት ሲጽፍ የያዕቆብ ወንድም ይሁዳ ነኝ እያለ ራሱን ይገልጣል። ይሁዳ ነኝ እያለ ራሱን ይገልጣል እና ይህ ያዕቆብ በዚህ
በቤተ ክርስቲያን ስርዓት ላይ ወይንም በወንጌል አገልግሎት ዙሪያ ላይ ከፍተኛ ሚና ያለው እጅግ የበረታ በኢየሩሳሌም የነበረችዋን ቤተ ክርስቲያን በደንብ አርጎ ሲመግብ የነበረ በደንብ አርጎ ሲያገለግል የነበረ በደንብ አርጎ ሲያስተዳድርና ቤተ ክርስቲያን ለታለመላት ዓላማ እንድትደርስ ሲያደርግ የነበረ ታላቅ አስተዋጽኦ የነበረው አገልጋይ ነው። የጌታ ወንድም ከአራቱ ከተጠቀሱት ያዕቆቦች መካከል አንዱ የጌታ ወንድም የሆነው እርሱም በ62 ዓመተ ምህረት የቤተክርስቲያን ታሪክ እንደሚያስረዳን ሰማዕትነት ተቀብሎ እንዳረፈ የቤተክርስቲያን ታሪክ ይነግረናል ማለት ነው። ስለዚህ የዚህ ያዕቆብ መልእክት ጸሐፊ ራሱ ያዕቆብ ስሙን የጠቀሰው ነገር ግን ካሉት ከያዕቆቦች ከተጠቀሱት መካከል የጌታ ወንድም ተብሎ የተጠራው እርሱ ያዕቆብ ነው። ተደራሲ አድርጎ ለነዚህ ለተበተኑት ለ12ቱ ነገዶች ከ12ቱ ነገድ መካከል ጌታ ኢየሱስ ክርስቶስን አምነው የትንሣኤው ብርሃን ተካፋይ ተቋዳሽ የሆኑትን ነገር ግን በመጣባቸው ስደት ምክንያት ተበታትነው ያሉትን ሰዎች በሄዱበት ስፍራ ሁሉ እንዴት መጽናት እንዳለባቸው እነሱን አድራሻ አድርጎ ለነሱ ይህን መልእክት ይጽፋል። ያዕቆብ የጌታ ወንድም ማለት ነው። ስለዚህ የዚህ መልእክት ደራሲው ወይንም ጸሐፊው ያዕቆብ የጌታ ወንድም ተብሎ ይታመናል ማለት ነው እንደ ቤተ ክርስቲያን። በቀጣይ ያሉትን ደግሞ በሁለተኛው ክፍል አብረን እናያለን። ስለነበረን ሰዓት ሁሉ ጌታ መንፈስ ቅዱስ የተባረከ ይሁን። እግዚአብሔር ይመስገን። በቀጣይ ሳምንት በክፍል 2 እንገናኛለን። እስከዛው የጌታ ጸጋና በረከት ከናንተ ጋር ይሁን። ተባረኩ።